ሪል ሆምስ በአዲስ ቪዲዮ ተመልሷል። እንዴት ናችሁ? እነዚህን በዝርዝር ለእናንተ ምነግራችሁን ነገሮች ሳታጣሩ ምንም አይነት ቤት አትግዙ፣ የሽያጭ ውል ስምምነት አታድርጉ፣ ምንም አይነት የቀብድ ክፍያም ሆነ ሙሉ ክፍያ እንዳትፈጽሙ። ቤት ከመግዛታችሁ በፊት ማድረግ ስላለባችሁ ቅድመ ጥንቃቄ አንድ በአንድ እምነግራችሁ ነው የሚሆነው። ይሄን ሂደት እንድትከታተሉኝ እጋብዛችኋለሁ። ቦሌ ኢምፔሪያል ለ5 ቤቶች የወጣ ቅናሽ በካሬ 87,000 ብር ፈጥኖ ለሚመጡ 5 ሰው የወጣ እድል ነው። እታች በመናስቀምጥላችሁ ስልክ ይደውሉልን። የመጀመሪያው ማድረግ የሚጠበቅባችሁ አንድን ቤት ከመግዛታችሁ፣ የውል ስምምነት ከመግባታችሁ፣ ቀብድ ከመክፈላችሁ፣ ቅድመ ክፍያ ከመክፈላችሁ በፊት የባለቤትነት ማረጋገጫውን ማየት አለባችሁ። ቤቱን የሚሸጥላችሁ ሰው በእርግጥም የዚህ ቤት ሕጋዊ ባለቤት መሆኑን ማረጋገጥ የመጀመሪያው እርምጃችሁ ሊሆን ይገባል። ይህን ለማድረግም እንግዲህ የቤቱን የባለቤትነት ሰነዶች ለምሳሌም የይዞታ ካርታውን፣ የሊዝ ውሉን፣ የሽያጭ ውሉን ከመሬት አስተዳደር ወይም ደግሞ ከሚመለከተው የመንግስት አካል ቀርባችሁ ማረጋገጥ ያስፈልጋል። እጁ ላይ ይሄ ሻጭ ነኝ የተባለው ቤት እሸጣለሁ የሚላችሁ ሰው ወይም ደግሞ የቤቱ ባለቤት ነኝ የሚላችሁ ሰው ወይም ደግሞ የሱ ተወካይ ሊሆን ይችላል። በእጁ የያዘውን ካርታ፣ የሊዝ ውልና ሌሎች ሰነዶችን ማየቱ ብቻ በቂ አይደለም። ምክንያቱም በአሁኑ ሰዓት ለማጭበርበር እየተባለ ኦሪጂናል የሚመስሉ ትክክለኛ የሚመስሉ ካርታዎች እየተሰሩ በዚህም አጋጣሚ ደግሞ የተጭበረበሩ ሰዎችም ስላሉ እሱም ያቀርብላችሁ ሰነዶች ትክክለኛ ስለመሆናቸው ከሚመለከተው የመሬት አስተዳደር የተሰጡ ስለመሆናቸው በፋይሉ ላይ በማህደሩ ላይም የተያያዙና ያሉ ስለመሆናቸው ተጨማሪ ማጣራቶችን ማድረግ አለባችሁ። አንዱ ማጣራት ያለባችሁ ቤቱን የሚሸጥላችሁ ሰው በእርግጥም የቤቱ ሕጋዊ ባለቤት ስለመሆኑ የቤቱን ባለቤትነት ማረጋገጥ ነው። በሁለተኛ ደረጃ ማጣራት ያለባችሁ የዕዳ ማጣራት ማድረግ አለባችሁ። በቤቱ ላይ ምንም አይነት ዕዳ ለምሳሌ የባንክ ብድር፣ ያልተከፈለ ግብር እንደሌለ ማረጋገጥ ያስፈልጋችኋል። ይህን ለማድረግም እንግዲህ ከሚመለከታቸው አካላት ማጣራት ያስፈልጋችኋል። ከባንክ ከገቢዎች ቢሮ ማጣራት ያስፈልጋል ማለት ነው። እነዚህን ማጣራት አለባችሁ። እነዚህን አጣርታችሁ ይህንን ቤት ለመግዛት ስትወስኑና ወደ ሽያጩን የምትሄዱ ከሆነ አንደኛ የምታደርጉትን የሽያጭ ውሉን በጥንቃቄ ማንበብ ይጠበቅባችኋል። የሽያጭ ውል ከመፈረማችሁ በፊትም ሁሉንም አንቀጾች በጥንቃቄ ማንበብና መረዳት ያስፈልጋችኋል። በተለይም የቤቱን መግለጫ፣ የካርታ ቁጥሩን፣ ካሬውን፣ የሚገኝበትን አካባቢ፣ አዋሳኞቹን፣ እነዚህን የቤቱን መግለጫ የተመለከቱ ዝርዝር መግለጫዎችን በደንብ ማየት፣ የዋጋውን መጠንና የአከፋፈል ዘዴውን ራሱ በደንብ ማየት አለባችሁ። የቤቱን የርክክብ ጊዜም እንደዚሁ ትኩረት አድርጋችሁ ማየት አለባችሁ። ሌላ ውሉን ጥሳችሁ ከተገኛችሁ ካልተፈጸመ የሚያስከትለውን ሕጋዊ ኃላፊነትና ውጤት የመሳሰሉትን ነገሮች በጥንቃቄ መመልከትና መረዳት ያስፈልጋል። በሁለተኛ ደረጃ ውል ስታደርጉ ሕጋዊ አማካሪ መጠቀም ያስፈልጋችኋል። የምትገዙት ንብረት እንግዲህ የሚሊዮኖች ግምት ያለው የሚያወጣ ሚሊዮን ገንዘብ አውጥታችሁ ነው ይህንን ቤት የምትገዙት። ስለዚህ ምናልባት ለሕጋዊ አማካሪ የተወሰነች ክፍያ በክፍሉ ነው የሚሆንባችሁ ወጪ የሚሆንባችሁ። ስለዚህ ሕጋዊ አማካሪዎችን ብትጠቀሙና የሽያጭ ውልም በሚዘጋጅበት ጊዜ የሕግ ባለሙያ ጠበቃ ብታማክሩ በጣም ይረዳችኋል፣ ጠቃሚ ይሆንላችኋል። በኋላ ለሚገጥማችሁ ችግር ለሚገጥማችሁ እንቅፋቶች በጣም ትልቅ አስተዋጽኦ ይኖረዋል ማለት ነው። እነዛን ችግሮች በመቀነስ ወይም በማስቀረት ሂደት ውስጥ እንግዲህ የህግ ባለሙያው ወይም ጠበቃው
የውሉን ሕጋዊነት ያረጋግጥላችኋል። ሊያጋጥሟችሁ የሚችሉ ችግሮችን አስቀድሞ ይጠቁማችኋል እና በአጠቃላይ የእርሶን ጥቅም ያስከብራል ወይም ደግሞ ያስጠብቅላችኋል ማለት ነው። ሌላው በሶስተኛ ደረጃ ውሉን ስታደርጉ የሁሉም ተዋዮች ፊርማ መኖሩን ማረጋገጥ አለባችሁ። በውሉ ላይ እንግዲህ ሁሉም ተዋዮች ሻጭና ገዢ መፈረማቸውን፣ ምስክሮች መፈረማቸውን፣ ፊርማቸውን በህጋዊ መንገድ መረጋገጡን ማረጋገጥ ያስፈልጋችኋል ማለት ነው። እንግዲህ ይህን ሁላ ካደረጋችሁ ደግሞ ቀጣዩ የክፍያ ስለሆነ የክፍያ ዘዴን በተመለከተም እንግዲህ ክፍያውን በውሉ ላይ በተስማማችሁት መሰረት መፈጸም ያስፈልጋችኋል። ክፍያውን በባንክ በኩል ብትፈጽሙና በባንክ ክፍያ የፈጸማችሁበትን የባንክ ስሊፕ ብትይዙ ይመከራል ማለት ነው። በኋላ በመካከላችሁ በሻጭና በገዢ መካከል አለመግባባቶች ቢፈጠሩ ይሄ ደረሰኝ ወይም ደግሞ ይሄ ባንክ ስሊፕ በማስረጃነት በሰነድ ማስረጃነት ለምትፈልጉት ዓላማ ማቅረብ ስለምትችሉ ማለት ነው። ሌላው ደረሰኝ መያዝ ነው። ለተከፈላቸው ገንዘብ እንግዲህ ደረሰኝ የሚሰጣቸው ከሆነ ኦፊሻል የሆነ ደረሰኝ መያዝ ያስፈልጋቸዋል። እንግዲህ እነዚህን ሁሉ ፈጽማችሁ ቤቱን ከገዛችሁ በኋላ ይህ ባለቤትነት የስም ዝውውር ነው ቀጣዩ የሚሆነው። እንግዲህ የሽያጭ ውሉን ከፈረማችሁ በኋላ የቤቱን ባለቤትነት ወደ ስማችሁ ለመዛወር ለመሬት አስተዳደር ወይም ደግሞ ለሚመለከተው የመንግስት አካል ውሉን ይዛችሁ የሽያጭ ውሉን ይዛችሁ ሌሎች አስፈላጊ ሰነዶችን ይዛችሁ ማመልከት ያስፈልጋል ማለት ነው። ለዚህም የስም ዝውውሩን ለማድረግ እንግዲህ የሚያስፈልጉት ሰነዶች የሽያጭ ውል፣ የባለቤትነት ማረጋገጫ ካርታው፣ የክፍያ ደረሰኞች፣ የታክስ ክፍያ ካለበት ማረጋገጫዎችና ሌሎች አስፈላጊ ሰነዶችን ማቅረብ ያስፈልጋችኋል ማለት ነው። እንግዲህ የባለቤትነት ስም ዝውውሩ ወደ እናንተ አዘዋውራችሁ ካጠናቀቃችሁ ወይም ደግሞ ከጨረሳችሁ በኋላ እንግዲህ በእናንተ ስም ይህ ንብረት በአግባቡ መመዝገቡን በስማችሁ በትክክልም ካርታ ሳይጓደል ምንም ችግር ሳይኖርበት ተረጋግጦ የተሰጣችሁ መሆኑን ማረጋገጥና በጥንቃቄ ማየት ያስፈልጋችኋል ማለት ነው። እንግዲህ ስለዚህ እነዚህን ነገሮች ማድረግ አለባችሁ ማለት ነው። ውድና የተከበራችሁ የፕሮግራም ተከታታዮች፣ ነገር ግን ቤቱን ከመግዛታችሁ በፊት እንደው እንደ ጥቆማ ያክል ሌሎች ጥንቃቄዎችን ብታረጉ ደግሞ ይመከራል። ለምሳሌ ቤቱ የሚገኝበትን የአካባቢ ሁኔታ፣ የውሃ አቅርቦቱን፣ የኤሌክትሪክ አቅርቦቱን፣ የመንገድ ተደራሽነቱን አስቀድማችሁ ማረጋገጥ ያስፈልጋል። ቤቱን ከቻላችሁ በአካል ጎብኝታችሁ ፈትሻችሁ ምንም አይነት ችግር እንደሌለበት ማረጋገጥ ያስፈልጋችኋል። ቤቱ በባንክ ወይም በሌላ አካል የተያዘ ከሆነም ከመግዛታችሁ በፊት ዕዳው መከፈሉን ማረጋገጥ ያስፈልጋችኋል ማለት ነው። እንግዲህ ይህ በተለይ በውጭ ሀገር የምትኖሩ የፕሮግራሜ ተከታታዮች በአካል እናንተ ቤቱን ሳታዩት በተወካይ አማካኝነት የምታደርጉ ከሆነ ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። በውጭ ሀገር የምትኖሩ የፕሮግራሜ ተከታታዮችም ንብረቶችን በሀገሩ ስትገዙ በስማቸው እንዲገዛላችሁ ማድረግ አለባችሁ። ምክንያቱም ብዙ ውጭ ሀገር የሚኖሩ ሰዎች ገንዘቡን ልከው በሌላ ሰው ስም ንብረት አስገዝተው በኋላ ላይ ችግር ውስጥ የሚወድቁበትና የሚካዱበት ሁኔታ ስላለ የለፉበትን ሀብትና ንብረት ገንዘብ እየተቀሙ ስለሆነ ይህንን ጥንቃቄ ማድረግ ያስፈልጋቸዋል። ጠቃሚ የሆነ መረጃ ለእናንተ እንዳቀረብኩ ይሰማኛል። አብራችሁ ስለቆያችሁና ይህንን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ